በጣም አብዛኛው የአረብ ሀገር እህቶች አይምሯችሁን ያሳመናችሁት ነገር አለ። እሱም ምንድነው? እናንተ ላይ ከአረብ ሀገር ኩሽና ውጪ ሌላ ነገር እንደማትችሉ እንደማያምርባችሁ አሳምናችሁታል። ይሄ ትልቅ ስህተት ነው። ይሄ ትልቅ ስህተት ነው። መሆን ያሌለበት ነገር ነው። መሆን የለበትም። አረብ ሀገር ያላችሁ እህቶቼ በጣም በጣም ብዙ ነገር ትችላላችሁ። ብዙ ነገር አሳልፋችኋል። በተለይ አረብ ሀገር ያላችሁ እህቶቼ ከናንተ ከወር ደወዛችሁ ውጪ በሚዲያ ገቢ የምታገኙበትን መንገድ ፈልጉ። እኔ በተደጋጋሚ ኑ ወደዚህ ስሩ እያልኩኝ ነው። አንደኛ እኔ ይሄን ነገር ስላችሁ ስላገኘሁበት፣ ሲጀመር ደግሞ ቋሚ ስለሆነ ነው። በቃ ቋሚ ነው፣ ዘለቄታ አለው። ልክ እንደ ጡረታ ነው። ወደዚህ ኑ ስል በውሸት አይደለም። እኔ እዚህ ነበርኩኝ መጀመሪያ። ይኸው አንድ ሰብስክራይብ አይደለም መጀመሪያ ስትጀምሩ አንድ ሰብስክራይብ 2 3 4 5 እያለ እያደገ ይሄዳል። ወደ ዩቲዩብ ቻናል መቀላቀል ስትፈልጉ መጀመሪያ እናንተ ከማዳም ኩሽና ውጪ ብዙ ነገር ማድረግ ትችላላችሁ። ይሄንን ነገር እራሳችሁን አሳምኑ። ኦኬ። ያላችሁበት ሀገር ያላችሁበት ስራ ኮንትራት ነው። ገባችሁ? እናንተ ወደዚህ መድረክ መቀላቀል ስትፈልጉ የናንተን አለመቻል ደግሞ የሚነግሯችሁ ጓደኞች ካሉ እነሱን አውጥታችሁ ጣሉ። እነሱ ለራሳቸው አይጠቅሙ፣ ለሰው አይጠቅሙ፣ ለሰዎች እንቅፋት የሚሆኑ ትልቅ ነቀርሳ ናቸው። እንዲህ አይነት ነቀርሳ የሆኑ ጓደኞቻችሁን አውጥታችሁ ጣሉ። አይጠቅሙም እነሱ። የተግባባን ነው። ሲቀጥል ይሄ ፍራቻ የሚባል ነገር አይምሯችሁን የተቆጣጠራችሁ ነገር አውጥታችሁ ጣሉ። የተኛውም እምነት ተከታይ ብትሆኑ ይሄ ስራ ሃይማኖት አይገድበውም። የተኛውም እምነት ተከታይ የሚሆን ስራ ስለሆነ አንድን ነገር ስትሰሩ እናንተ ናችሁ የምትወስኑት። ጥሩ ትክክለኛ መንገድ የምትከተሉ ከሆነ አዎ ጥሩ ነው። እያንዳንዳችን የምናደርገውን ነገር ኃላፊነት ወስደን ከሃይማኖታችን ጋር የማያጋጭን ነገር ከፈጣሪያችን ጋር የማያርቀንን ነገር እየሰራን ራሳችንን መገንባት የኛ ግዴታ ነው። እያንዳንዳችን አረብ ሀገር ያለሽው እህቴ ወይ እየደወለች ጊዜሽን የምታቃጥል ጓደኛ ካለችሽ አትጠቅምሽም። ነይ እንስራ የማትልሽ ከሆነ ነይ እንለወጥ። በቃ አሁን ከምሳ በኋላ ይሄ ሰዓት እኔ ጊዜ ስላለኝ ነይ እንስራና አብረን እንደዚህ ብላ ወደ ስራ ማትጋብዝሽ ከሆነች አትረባም። ጊዜ ለማቃጠል ስራ ለመጨረስ ብቻ ጊዜውን ለመግደል ብቻ